ባይ ዘ ዌይ የትኛውም ስትራቴጂ 100% ዊን ሬት የለውም፣ ሊኖረውም አይችልም። ብዙ ፐርሰንቱን የሚይዘው ሳይኮሎጂ ነው ከስትራቴጂ ይልቅ። ስትራቴጂ በጣም አስፈላጊ ነገር ነው። ላይክ ሩል ቡክ ነው ለትሬድ። ምክንያቱም እኛ 4 ጥያቄዎችን ይመልስልናል ትሬድ ከማድረጋችን በፊት፣ ትሬድ ከመግባታችን በፊት አንድ ትሬድ ልንገባ ስንል እነዚህ ነገሮች ይመልስልናል። ዋይ የሚለውን፣ ዌር የሚለውን እና ሴፍቲ ጎል። ዋይ የሚለው ለምንድን ነው ይህን ትሬድ ገባው የሚለውን ቻርት አይታችሁ ለምሳሌ ዝም ብላችሁ አግቡ ማለት ዋይ የሚለውን የምትጠቀሙት ስትራቴጂ መመለስ አለበት። ዌር የሚለው ደግሞ የቱ ጋ ነው መግባት ያለብኝ፣ የትኛው ጋ ነው ዘራይት ታይም፣ የቱ ጋ ነው የሚለውን ነገር ይመልስላችኋል ዌር የሚለው። ሴፍቲ ደግሞ ስቶፕ ሎዝ ግዴታ ማስቀመጥ አለባችሁ። የትኛውም ትሬድ ላይ ትሬድ ሲገቡ ስቶፕ ሎዝ ማስቀመጥ አለባችሁ። ጎል ደግሞ ያው ቴክ ፕሮፊት ነው። እስከዚህ ድረስ ብላችሁ የምታስቀምጡት ነው። እነዚህ ነገሮች ይመልስላችኋል። የትኛውም ስትራቴጂ እነዚህ ነገሮችን ይመልስላችኋል። ሌላኛው ደግሞ ሳይኮሎጂ። ሳይኮሎጂ በጣም አስፈላጊ ነገር ነው። አንደኛ ፊር አይኖራችሁም። ሳይኮሎጂያችሁ ስትሮንግ ከሆነ ፊር አይኖራችሁም፣ ግሪዲ አትሆኑም፣ ኦቨር ትሬድ አታደርጉም፣ ኦቨር ኮንፊደንስ አይኖራችሁም።